አቶ ጀዋር ለቃለ ምልልሳችን ተባባሪ በመሆኑ በዶች ቬለ ዲደብሊው አድማጮች ስም ከልብ አመሰግናለሁ። እየወጡ ያሉ መረጃዎች የኦሮሞ ፌዴራላዊ ኮንግረስ ፓርቲን ስለመቀላቀሎ እያመለከቱ ነው የሚገኙት። ምን ያህል እውነት ነው? እውነት ነው። በፓርቲው ጥያቄ ነው ወይስ እርሶ ጠይቀው ነው? እኔ ጠይቄ ነው። እንደው በፓርቲ ውስጥ ምን ሚና ይኖሮታል? የታጋይነት እንግዲህ ያው ከፓርቲው ጋር ለረጅም ጊዜ በደጋፊነት ሰራ ነበር። አሁንም ያው እንደ አንድ ታጋይ በተለይ በዚህ ምርጫ ውስጥ ባለኝ እውቀት ባለኝ ተሰሚነት ፓርቲውን ከሌሎች ፓርቲዎች ጋር በማቀራረብ የፌዴራሊስት አቋም ያላቸውን ኃይሎች በማስተባበር ደረጃ ያለኝን ልምድ ያለኝን ትስስር ወደ ፓርቲው ይዤ እመጣለሁ ብዬ ተስፋ ማደርገው እንደ አንድ ታጋይ ነው የሚቀላቀለው። በርካቶች አስቀድሞ በመላምት ደረጃ ግምትም ሲሰጡ የነበረበት እርሶም በተለያዩ አጋጣሚዎች ሲናገሩ እንደነበረው በተለይ ከኦነግ ጋር የጠበቀ ግንኙነት እንደነበሩት እነሱ ነበር። ወደ ፖለቲካ መመለሶት ካልቀረ ለምን ወደ ኦነግ አልተመለሱም ብሎም በአንድ በኩል የሚያነሱ ወገኖች አሉ። በኦነግና በኦፌኮ መካከል ምንም አይነት ልዩነት አላየሁም። በቅርብ ሁለቱም ድርጅቶችም ሌሎችም ድርጅቶች የተቀራረበ ትብብር ስለሚሰሩ ምርጫው ከባድ ቢሆንም ከሁለት አንዱ መግባት ስላለብኝ ነው እንጂ አሁንም የአንዱ ድርጅት ሆኜ ሌላውን ለመግፋት ሳይሆን ኦነግንም ኦፌኮንም ለማቀራረብ ነው የገባሁት። ሁለቱም ውስጥ እንደገባው ሰው እንጂ አንዱ ውስጥ እንደገባውም ራሴን አላይ። ወደ ምርጫ እየሄድን ነው ያለነውና ሁለቱም ራሳቸውን ችለው ነው አሁን ለምርጫ እየቀረቡ ያሉት። ኦፌኮ በመድረክ ውስጥ ነው፣ ኦነግ ደግሞ ከሌሎች ጋር ግንባር በመፍጠር በሌላ መስመር ነው ያለውና ይሄን ሐሳብ የሚያጋጭ አይሆንም? አያጋጭም። ሁሉም የኦሮሞ ድርጅቶች ወይ በግልጽ አለበለዚያ በውስጥ በሚደረግ ትብብር በአንድ ድምፅና በስምምነት ወደ ምርጫ እየሄድን ያለ ነው። ምንም እንኳን የተለያየ ድርጅት ቢኖርም የሚኖረን የምርጫ ስትራቴጂ የሚኖረን የምርጫ ትብብር የተቀራረበ እንዲሆን ላለፉት ወራት እንሰራበት ነበረ። በቅርቡም ግልጽ እንደሚሆነው አይ ቲንክ እነዚህ ድርጅቶች በተቀራረበ ያሉን ሪሶርሶች የበለጠ ውጤታማ ሊያደርግ በሚችል ደረጃ የጋራ ስትራቴጂ ነድፈው እንደሚንቀሳቀሱ ነው ተስፋ የማደርገው። በአንድ ወቅት ከፖለቲከኛ ይልቅ ወደ መብት ተሟጋችነት የሚያዘነብል ማንነት እንዳለዎት ተናግረው ነበርና በሂደት የተለወጠ ነገር አለ ማለት እንችላለን? አዎ፣ በቅርቡ የነበሩ ክስተቶች ያሉ ሂደቶች ከዚህ በፊት በተለይ እዚህ ከመጣ በኋላ የመንግስት አካላትንም ተቃዋሚውንም መምከር በመገሰጽ ጫና በመፍጠር ለውጥ የማድረግ ሙከራ ነበር ሳደርግ የነበረው። ባለው ተጨባጭ ሁኔታ የህዝባችንን ጥቅምና መብት የበለጠ ማስከበር የሚቻለው በቀጥታ በፖለቲካ በመሳተፍ ያለኝን እውቀት ያለኝን ልምድ ያለኝን ተሰሚነት የፖለቲካ ድርጅቶቻችንን በአቅም ካፓሲቲ በማጠናከር በውስጥ መሳተፉ የበለጠ ያዋጣል የሚል ራሴ ማሰብኩት ካሉ ከወጣቶቹም ጋር ውይይት አደረግን። ከፖለቲካ አመራሩም ጋር ከዛውቶቹም ጋር ከተወያየን በኋላ ወደ ፓርቲ መግባቱ ጠቃሚ ነው ወደሚለው አዘንብዬ ነው ወደዚህ የመጣሁት። እንደው ከዚህ ከዜግነት ጉዳይ ጋር ተያይዞ የሚነሳ ጥያቄ አለ። በተለይ አሁን ወደ ፖለቲካ መድረክ ከመምጣቱ ጋር ተያይዞ የአሜሪካ ዜግነት ነው ያላቸው። ይህም ደግሞ በአጭር ጊዜ ውስጥ የሚቋጭ ስለማይሆን በኢትዮጵያ ውስጥ በሚኖረው የፖለቲካ ተሳትፎ ላይ ውስንነት ሊፈጥር ይችላል የሚሉ ሀሳቦች ከተለያዩ ወገኖች ሲንጸባረቁ ይሰማል። እነዚህ ነገሮች በምን አግባብ ነው ተናገዷቸው? ያው እኔ ለውጡ እንደመጣ ወደ ሀገሬ ስመጣ ስደትና የውጭ ሀገር ኑሮን በቃ ብዬ ነው የመጣሁት። ከእንግዲህ ቢሆን ሞቴም በዚሁ ሀገር ነው የሚሆነው። ይህንን በማድረግ ዜግነት ግን መልሼ ለመውሰድ ወስኛለሁ። በፕሮሰስ ውስጥም በቅርቡ ይቋጫል። የዜግነት ጉዳይ ኢሹ ሊሆን አይችልም። ኦኤምኤንን በተመለከተ በዋና ዳይሬክተርነት እየመሩት እንደሆነ ይታወቃል። ከዚህ በኋላ የኦኤምኤን እጣ ፋንታስ ምንድን ነው የሚሆነው? ያው ኦኤምኤን ለአዲስ አመራር የማሸጋገር ስራውን ጀምረዋል። እየተገባደደ ነው። በአዲስ ሙሉ አመራር ሙሉ ማኔጅመንት ይሄዳል። ይሄን ሊመሩ የሚገቡ ሰዎች ታይተው ተመልምለው የስራ ርክክብም ወደ ማስፈጸም ይሄንበት ሁኔታ ነው ያለው። የመጨረሻ ጥያቄ ላድርግና ጠቅላይ ሚኒስትር የመሆን ሀሳብ አሎት? እሱን ወደፊት በምናየው በጊዜ ውስጥ የምናየው። ለአሁን ትልቁ ነገር ይሄ ሚኒስትር ሚኒስትር ስልጣን የሚል ሳይሆን በዚህ ምርጫ ውስጥ የህዝባችን ትግል፣ የህዝባችን ድምፅ፣ የህዝባችን ፍላጎት ተገቢውን ድምፅ፣ ተገቢውን የድርጅት ብቃት፣ ከተገቢውን አመራር ሊያገኝ ይገባል። ይህንን ካሉት አመራሮች ጋር አብሮ በመሆን በምርጫው ላይ የህዝባችን እውነታ አሸንፎ እንዲወጣ ማድረጉ ላይ ነው አነጋግሬ እየሰራ ያለሁት። ሌላው ወደፊት የሚመጣ ይሆናል። መልካም። አቶ ጀዋር መሐመድ በጣም ነው የማመሰግነው። እኔም አመሰግናለሁ። ዳይሬክተር ጀዋር መሐመድ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ፓርቲ አባል ሆኖ መመዝገቡን ፓርቲው አስታወቀ። የፓርቲው ሊቀመንበር ፕሮፌሰር መራራ ጉዲና እንደገለጹት አቶ ጀዋር የኦፌኮ አባል መሆንን ያቀረቡት ጥያቄ ተቀባይነት ማግኘቱን ገልጸዋል። መለሰ ድርብሳ ተጨማሪ ዘገባ አለው። ፖለቲካን ከነባራዊ ሁኔታ ጋር አዋህዶ በሳል ትንተናን በመስጠትና የፖለቲካን አቅጣጫ ቀድሞ በትንታኔ በማሳየት ገናና ስም አትርፏል። የኢትዮጵያ ፖለቲካን በመተንተን ለአመታት አያሌዎች የኢትዮጵያን ፖለቲካ ገጽታ እንዲረዱ አድርጓል። ጃዋር መሐመድ
ፖለቲካን በመተንተን ብቻ አላቆመም። ለዘመናት በኦሮሞ ህዝብ ላይ የነበረውን ጭቆናን ለመገርሰስ በለጋ ዕድሜው የፖለቲካ ትግሉን እንደተቀላቀለ ግለ ታሪኩ ያስረዳል። ባለፉት 5 ዓመታት ደግሞ ከኦሮሞ ፈርስት እስከ ቄሮ የሚመራው ኦሮሞ ፕሮቴስትን ከሚኒሶታ እስከ ፍንፍኔ ትግሉን መርቷል። በዚህም የቄሮ አባት የሚል ስያሜን ተጎናጽፏል። ጃዋር መሐመድ ትግሉ ጭቆናን ገርስሶ ሀገሪቱን ወደ ለውጥ ሲያመራት የፖለቲካ ሽግግሩ ሀገሪቱን ወደ ዲሞክራሲያዊ ስርዓት እንዲያመራት ጉልህ ድርሻ ሲወጣ ቆይቷል። በሂደት ግን ለውጡ ከሀዲዱ መውጣት ሲጀምር ወደ ሀዲዱ ለመመለስ ከመጣር ባሻገር ሁኔታው ለዘመናት ያቀደውን መንገድ አስቀይሮታል። ጃዋር መሐመድ ሀገሪቱ ወደ ዲሞክራሲያዊ ስርዓት ከተሸጋገረችና አስተማማኝ ሁኔታ ላይ ከደረሰች በኋላ ወደ ዩኒቨርሲቲ ለመመለስ እንዳቀደ ተናግሮ ነበር። አሁን ላይ ግን የእቅዱ ተቀይሯል። ጃዋር መሐመድ ያን ወደ ሀገር አሜሪካ ዩኒቨርሲቲ የመመለስ እቅዱን ትቶ ወደ ኢትዮጵያ የፓርቲ ፖለቲካ ሙሉ በሙሉ ለመቀላቀል ከመወሰኑም አልፎ ወደ እርምጃም ገብተዋል። በዘንድሮ ምርጫ ላይ እሳተፋለሁ ካለ ወዲህ ጃዋር በምን መልኩ እንደሚሳተፍ የነበረው ጥያቄ አሁን ላይ ምላሽ አግኝተዋል። በፕሮፌሰር መረራ ጉዲናና አቶ በቀላ ገርባ የሚመራውን የኦሮሞ ፌዴራላዊ ኮንግረስን ተቀላቅሏል። የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና እንደተናገሩት የፖለቲካ ተንታኙ ጃዋር መሐመድ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ፓርቲ አባል ሆኖ ተመዝግበዋል። ፕሮፌሰር መረራ በመቀጠልም ጃዋር መሐመድ ኦፌኮን በአባልነት መቀላቀሉ ዛሬ የተፈጠረ ሳይሆን ለረጅም ጊዜ ፓርቲውን ሲደግፍ ከቆየ በኋላ የተፈጸመ ነው ብለዋል። ጃዋር መሐመድ የኦፌኮ አባል መሆኑ ከተገለጸ በኋላም በማህበራዊ ሚዲያ አንኳር የመነጋገሪያ ጉዳይ ሆኗል። አብዛኞቹ ውሳኔውን በአዎንታዊነት ገልጸውታል። በተለይ ደግሞ የኦሮሞን ፖለቲካ በቅርበት የሚከታተሉና ለመጻኢ የኦሮሞ ህዝብ ተስፋ የሚያልሙ ሰዎች እፎይታ ያለውን መልእክት አስተላልፈዋል። የጃዋር ወደ ፓርቲው መቀላቀል አሁን ላይ ቅርቃር ውስጥ የገባውን የኢትዮጵያ ፖለቲካን ከገባበት አጣብቅኝ ለማውጣት ትልቅ ተስፋ ጥለውበታል። በተለይ ደግሞ በህብረ ብሔራዊ የፌዴራል ስርዓት የሚያምኑ የፖለቲካ ኃይሎች ጎራ ጡንቻ ይበልጥ እንዲፈረጥም ያደርጋል ይላሉ የፖለቲካ ተንታኞች። በዚህ ላይ በጋዲሰ ሆገንሰ ኦሮሞ ስር ያሉ አበይት የኦሮሞ ፖለቲካ ድርጅቶችም በጋራ ለመታገል የሚያስችላቸውን ውል ለማሰር ጫፍ ላይ መድረሳቸው የዘንድሮውን ምርጫ አጓጊ አድርገዋል። መንገን ጢንጠላ ሲያሳ ጃዋር መሐመድ ፓርቲ ኮንግረስ ኦሮሞ ካፋውቲ መከሙን ደገሜ ዱረታን ካፋው ፕሮፌሰር መረራ ጉዲና ወመኒፍ ያደ ከነኒን ኦቦ ጃዋር ቶርቤ ደብሬ ሚሴንሳ ፓርቲ ካፋው ታሁን ገልማዋኒ ሩጃን ወሊን ሆጀቹን ዱራኒስ ቱሬ ከንጃን ፕሮፌሰር መረራን አማሞ ሚሴንሱማ ፓርቲ ከና ተሄ ጅራጃን ጀራ ፊለኖ በረናራቲ አከሄርማቱ ቤክሲሴ ቱሬ